የምንበላውን እናውቃለን ወይስ ይጣፍጣል ብለን ዝም እንላለን? እስቲ ያስቡት። ሆዳችሁ ተርቦ ወደ አንድ ታዋቂ ምግብ ቤት ገባችሁ። የቀረበላችሁ ጥብስ ልዩ ጣዕም አለው። ትበላላችሁ፣ ትጠግባላችሁ፣ ትደሰታላችሁ። ነገር ግን ያጣጣማችሁት ሥጋ የአንድ እንስሳ ሳይሆን ትናንት አብራችሁት ቡና የጠጣችሁት የጓደኛችሁ ሥጋ ቢሆንስ? ዛሬ ከሳህን ጀርባ ስለተደበቀ አስደንጋጭ ምስጢር እናወራለን። የምትበሉት ነገር ከውስጥ እየበላችሁ እንደሆነ ስታውቁ ምን ይዋጣችኋል? ሰላም፣ ወደ ቻናላችን እንኳን በደህና መጣችሁ። የአዲስ አበባ ነዋሪ በጠዋቱ ይሯሯጣል፣ ይጋፋል፣ ይበላል፣ ይጠጣል። በዚህ ሁሉ መካከል የእማማ ጸዳሌ ቤት የሚባል አንድ ተወዳጅ ቦታ አለ። እማማ ጸዳሌ በፈገግታቸውና በጣፋጭ ምግባቸው የሚታወቁ ደግ እናት ናቸው። ቤታቸው ሁሌም ሙሉ ነው። ግን ማንም የማያውቀው ነገር አለ። ማታ ማታ ምግብ ቤቱ ሲዘጋ ከጓሮ የሚሰማው ድምፅ የቢላዋ ብቻ አይደለም፣ ርገጠኝ የሚል ሰው መሳይ ጩኸት እንጂ። ዛሬ የምንከፍተው ማንም ሊከፍተው ያልደፈረውን የወጥመድ በር ነው። ተዘጋጁ፣ የምግብ ፍላጎታችሁ ሊዘጋ ይችላልና። አዲስ አበባ መርካቶ፣ የከተማዋ የንግድ እምብርት፣ የሰው ጎርፍ የማይቋረጥበት ጩኸትና ትርምስ የነገሰበት ስፍራ። በዚህ የጉንዳን መንጋ በሚመስል ሕዝብ መካከል ከአውቶቡስ ተራ ወረድ ብሎ በሚገኝ አንድ ጠባብ የድንጋይ ንጣፍ መንገድ ላይ አንዲት አነስ ያለች ምግብ ቤት ትገኛለች። በሩ ላይ የተሰቀለው አሮጌ እንጨት ላይ በደማቅ ቀይ ቀለም እማማ ጸዳሌ ምግብ ቤት ይላል። ከውጭ ሲታይ ቤቱ ብዙም አይስብም። ግድግዳው በጭስ ጠቁሯል፣ ቆርቆሮ ዝገት ጀምሮታል። ነገር ግን ወደ ውስጥ ሲገባ የሚታየው እውነታ ሌላ ነው። ቤቱ ጠባብ ቢሆንም ሁሌም በሰው እንደተጨናነቀ ነው። የቀን ሰራተኞች፣ ነጋዴዎች፣ አልፎ አልፎም ዘንጦ የለበሱ የመንግስት ሰራተኞች ሳይቀሩ በዚህ ቤት ለመስተናገድ ተራ ይጠብቃሉ። የምግብ ቤቱ አየር በቅቤ በምጥሚጣና በስጋ ሽታ ታውዷል። ያ ሽታ ግን የተለመደ የጥብስ ሽታ ብቻ አይደለም። አፍንጫን ሰርስሮ የሚገባ የምራቅ ቀጢን የሚኮረኩር አልፎም ሆድ ዕቃን የሚቆጣጠር አንድ አይነት ምትሃቢ ኃይል አለው። የዚህ ሁሉ ድግስት ባለቤት እማማ ጸዳሌ ናቸው። እማማ ጸዳሌ በዕድሜ በ50ዎቹ መጨረሻ ላይ የሚገኙ ወለል ብለው የሚስቁ ጠይምና ወፍራም ሴት ናቸው። ሁሌም በሆደባቸው ላይ ንጹህ ነጭ ሽርጥ ያሰራሉ። ጸጉራቸውን በነጭ ሻሽ ይሸፍናሉ። ፊታቸው ላይ የሚነበበው የናትነትና የደግነት ስሜት ማንም ሰው ስለሳቸው መጥፎ እንዲጠራጠር ዕድል አይሰጥም። እንብላ እንብላ ልጆቼ ተጫወቱ እያሉ በጠረጴዛዎች መካከል ሲንከሳከሱ ደንበኞቻቸው በፍቅር ይመለከታቸዋል። የእማማ ጸዳሌ ስጋ አዲስ አበባ ውስጥ ተወዳዳሪ የለውም ይባላል። ስጋው ለስለስ ያለ አፍ ውስጥ ሲገባ የሚቀልጥና ማንም አጣምጦ የማያውቀው ልዩ ጣዕም አለው። ይሄ የበግ ስጋ ነው ብሎ የጠየቀ ደንበኛ መልስ የሚያገኘው በሳቅ ነው። አይ ልጄ፣ ይሄ የሰንጋ ነው። ከገጠር አስመጥቼ በእጄ አርጄ በቅቤ አሽቼ ነው መሰጣቸው ይላሉ እማማ ጸዳሌ። ነገር ግን ደንበኞቹ ስለ ስጋው አይነት ግድ አይሰጣቸውም። አንዴ ከቀመሱት በኋላ ማቆም አይችሉም። ሳህኑን ልሰው ሲጨርሱ ድገመኝ ማለት የተለመደ ነው። ሰለሞን የመርካቶ ቸርቻሪ ነጋዴ ነው። በየቀኑ ምሳውን እዚህ ነው የሚበላው። ዛሬም እንደተለመደው የጥብሱ ሳህኑን አጣጥሞ እየበላ ነው። ነገር ግን ዛሬ ስጋውን ሲያኝክ የሆነ እንግዳ ነገር ተሰማው። ጥርሱ መሃል አንድ ጠንካራ ነገር ገባ። ሰለሞን ስጋውን ከአፉ አውጥቶ ሲያየው ትንሽዬ እንደ ፕላስቲክ ጠንካራ የሆነ ነገር ነው። በደንብ ሲያስተውለው ቁልፍ ይመስላል፣ ወይስ የሸሚዝ ቁልፍ? እማማ ጸዳሌ ጠራ ሰለሞን። እማማ ጸዳሌ በፍጥነት መጡ። ምን ነው ልጄ አልጣፈተህም? አይ ጣዕሙስ እንደተጠበቀ ነው፣ ግን ይሄ ነገር ምንድን ነው ብሎ ቁልፉን አሳየዋቸው። የእማማ ጸዳሌ ፊት ለአፍታ ተቀየረ። ያ ሁሌም የሚታየው ፈገግታ ጠፋና አይኖቻቸው ውስጥ አንድ አይነት ቀዝቃዛ ጥላ አለፈ። ነገር ግን ወዲያውኑ ተመልሶ ሳቆ። አይ የኔ ነገር ሽርጤ ላይ የነበረው ቁልፍ ተበጥሶ ገብቶ ይሆናል። ይቅርታ ልጄ ይቅርታ። በል ሌላ ጨምሬ ላምጣልህ? ሰለሞን አንገቱን ነቀነቀ። ችግር የለውም እማማ ብሎ መብላቱን ቀጠል። ነገር ግን ውስጡ አንድ ጥያቄ ተፈጠረ። ያ ቁልፍ የእማማ ሽርጥ ቁልፍ አልነበረም፣ የወንድ ሸሚዝ ቁልፍ ነበር። ሰለሞን ስጋውን ሲውጠው ጉሮሮ ላይ ወረደ። ጣዕሙ አሁንም ልዩ ነው፣ ጣፋጭ ነው፣ ሱስ የሚያስይዝ ነው። ነገር ግን ያ ጣፋጭ ስጋ ወደ ሆዱ ሲገባ የሆነ የሚንቀሳቀስ ነገር የዋጠ ያህል ስሜት ተሰማው። ከዚያ ቀን ጀምሮ ሰለሞን ሰላም አጣ።
የእማማ ጸዳለ ጥብስ እንደለመደው ጣፋጭ ቢሆንም በሰውነቱ ላይ ግን እንግዳ ለውጦች መታየት ጀምረዋል። ለውጡ የጀመረው በሕልሙ ነው። ማታ ማታ ሲተኛ ራሱን በሰፊ ሜዳ ላይ ያገኘዋል። አራት እግሩን መሬት ላይ ተክሎ ሳር ሲገድ ከባድ ሸክም ተሸክሞ ሲሄድ ይታየዋል። በሕልሙ ውስጥ ለመናገር ሲሞክር ከጎሮሮው የሚወጣው የሰው ድምፅ ሳይሆን ኢአ ኢአ የሚል አስፈሪ የህመም ጩኸት ነው። ከሳምንት በኋላ ለውጡ ወደ አካላዊነት ተሸጋገረ። ሰለሞን ጧት ሲነሳ የቆዳው ቀለም መቀየሩን አስተዋለ። በተፈጥሮ ጠይም የነበረው ቆዳው አሁን አንድ አይነት ግራጫማ አሺ ቀለም እየያዘ መጣ። ጆሮዎቹ ከመደበኛው በላይ ሞቅ ይላሉ። የጀርባው አጥንት ደግሞ ይጎብጣል። በጣም የሚያስፈራው ደግሞ የምግብ ፍላጎቱ ነው። ሰለሞን የእማማ ጸዳለን ሥጋ ካልበላ እጁ ይንቀጠቀጣል። ሌላ ምግብ፣ እንጀራ ወጥ፣ ፓስታ፣ ሁሉም አፈር አፈር ይሉታል። ያንን ልዩ ሥጋ ብቻ ይፈልጋል። አንድ ምሽት ሰለሞን መርካቶ አካባቢ ሥራውን አምሽቶ ሲጨርስ በእማማ ጸዳለ ቤት በኩል አለፈ። ሰዓቱ ከምሽቱ 4 ሰዓት ሆኗል። ምግብ ቤቱ ተዘግቷል። ነገር ግን ሰለሞን በጓሮ በኩል ሲያልፍ አንድ ድምፅ ሰማ። የሚል የታፈነ ድምፅ። የአህያ ጩኸት ይመስላል፣ ግን አይደለም። የአህያ ጩኸት ሻካራ ነው። ይሄ የሰው ልጅ በስቃይ ውስጥ ሆኖ የሚያሰማው አፍንጫውና አፉ ተይዞ ለመጮህ የሚሞክር አይነት ድምፅ ነው። ሰለሞን ቆመ። ልቡ መምታት ጀመረ። ወደ ቆርቆሮው አጥር ጠጋ ብሎ ጆሮውን ሰጠ። እባካችሁ ፍቱኝ እናቴ የሚል እጅግ በጣም ደካማ ግን የሰው ድምፅ መሰለው። ወዲያውኑ ድምፁ ተቋረጠ እና ኳ ኳ የሚል የመጥረቢያ ወይም የሥጋ መቆራረጥ ድምፅ ተከተለ። ሰለሞን በድንጋጤ ወደ ቤቱ ሮጠ። በዚያች ሌሊት እንቅልፍ አልወሰደው። እማማ ጸዳለ ምን እየሰሩ ነው? ያ ድምፅ የማን ነው የሚለው ጥያቄ አእምሮውን በላው። በማግስቱ ጠዋት ሰለሞን ውሳኔ ወሰነ። እውነቱን ማወቅ አለበት። ገና ንጋቴ ላይ ደንበኞች ሳይመጡ በፊት ወደ እማማ ጸዳለ ቤት ሄደ። በሩ ክፍት ነው። ሰለሞን ወደ ውስጥ ገባ። ማንም የለም። በቀጥታ ወደ ወጥ ቤቱ አመረ። እማማ እያለ የወጥ ቤቱን መጋረጃ ገለጠው። ወጥ ቤቱ እጅግ በጣም ንጹህ ነበር። ወለሉ በኦሞ ታጥቦ ያብረቀርቃል። በግድግዳው ላይ በተሰቀሉት መንጠቆች ላይ ተገፈው የተዘጋጁ የሥጋ አይነቶች ተሰቅለዋል። ሥጋው ቀይ፣ ንጹህ እና እንደተለመደው የበግ ወይም የፍየል ሥጋ ይመስላል። ምንም አይነት አጠራራቢ ነገር የለም። ምንም አይነት ደም፣ ምንም አይነት እንግዳ መሳሪያ የለም። እማማ ጸዳለ ከጓሮ በር ገቡ። እጃቸው ላይ ትኩስ ጎመን ይዘዋል። ኦ ሰለሞን ልጄ፣ በጠዋት መጣህ እንዴ? አሉ በዚያው በተለመደው የእናትነት ፈገግታቸው። ሰለሞን ዙሪያውን ተመለከተ። ሁሉም ነገር ሰላም ነው። ምናልባት በሕልሜ ይሆናል ያየሁት፣ ምናልባት የሰማሁት ድምፅ የውጫ ወይም የድምፅ ይሆን ብሎ አሰበ። ጭንቀቱ እንደ ጉም በነነነ። አዎ ማማ፣ ዛሬ ቶሎ ውጪ ነው። ቁርስ አለ? አለ ሰለሞን ፈገብ ብሎ። እንዴታ፣ አሁን አቀርብልሃለሁ። ተቀበጥ ልጄ አሉ ማማ። ሰለሞን ወደ መቀመጫው ሲመለስ ትልቅ እፎይታ ተሰማው። ሰዎች ወሬ ይወዳሉ፣ እኔም በከንቱ ተጠራርኩኝ አለ ለራሱ። ነገር ግን ሰለሞን ያልተመለከተው ነገር ነበር። እማማ ጸዳለ የያዙት ጎመን ስር አንድ የሰው እጅ ጣት የሚመስል ግን አጥንቱ የተሰበረና ጠጉር ያበለቀለ ነገር ወድቆ ነበር። እማማ በእግራቸው ገፋ አድርገው ወደ ጠረጴዛው ስር ከተቱ። ሰለሞን ወንበሩ ላይ ተቀምጦ ቀጣዩን ጣፋጭ ምግብ ለመብላት ዝግጁ ሆነ። የመጨረሻው እራት እንደሚሆን አላወቀም። ሰለሞን ቁርሱን በልቶ ጨረሰ። የተለመደው እርካታና ሙላት ተሰማው። ሂሳብ ሊከፍል እጁን ወደ ኪሱ ሲሰድ ለስላሳው የእማማ ጸዳለ ሥጋ አሁንም ምላሱ ላይ ጣዕሙ አልጠፋም ነበር። እማማ ሂሳብ ላድርግ ብሎ ተጣራ። መልስ የለም። እማማ! ጸጥታ። ከወጥ ቤቱ በስተጀርባ ከመጋዘኑ አካባቢ አንድ ድምፅ ተሰማ። ቀጭን እየተቆራረጠ የሚሰማ ድምፅ። እርግጠኝ። ሰለሞን ደነገጠ። እርግጠኝ? ይህ ቃል ምን ማለት ነው? ምናልባት እርዳኝ እያሉ ይሆን? እማማ ወደቁ እንዴ? ሰለሞን ቀስ ብሎ ወደ ወጥ ቤቱ ገባ። ማንም የለም። ድምፁ የሚመጣው ከወጥ ቤቱ በስተጀርባ ካለው ግማሽ በሩ ከተከፈተው ጨለማ መጋዘን ውስጥ ነው። እማማ ደህና ነችው? ሰለሞን ወደ መጋዘኑ ተጠጋ። በሩን በትንሹ ገፍ አደረገው። ውስጡ ጨለማ ቢሆንም ከጣራው ላይ በተሰቀለች ደካማ አምፖል ብርሃን ክፍሉ በከፊል ይታያል። ሰለሞን ያየውን ነገር ለማመን አእምሮ እስኪሰነጠቅ ድረስ ታገለው። ክፍሉ መጋዘን አልነበረም፣ የሰይጣን ቤተ መቅደስ እንጂ። ግድግዳው ላይ እንግዳ የሆኑ ምልክቶች በደም ተጽፈዋል። ወለሉ ላይ የተለያዩ እጽዋት፣ የደረቁ አጥንቶችና ሻማዎች ተበታትነዋል። በክፍሉ መሃል
በእንጨት በተሠራ አልጋ ላይ አንድ ነገር ተኝቷል። አህያ ነው፣ ግን የተለመደ አህያ የለም። እንስሳው በአራቱም እግሮቹ ታስሯል። ቆዳው ግራጫማና ተጉራም ነው። ጆሮቹ ረጅም ናቸው፣ ነገር ግን አይኖቹ የሰው አይኖች ናቸው። እምባ ይፈሳቸዋል እና አፉ የአህያ አፍንጫና የሰው ከንፈር ቅልቅል ነው። እማማ ጸዳለ ከአህያው ጎን ቆመዋል። በእጃቸው ስለት ያለው ቢላዋ ሳይሆን አንድ ሳህን ውሃና ጨርቅ ይዘዋል። አህያውን እያጠቡት ነው። አይዞህ ይላሉ እማማ። ድምፃቸው እንደ እናት ለስላሳ ነው። ዛሬ ተራህ ደርሷል። ንጹሕ መሆን አለብህ። ደንበኞቼ የቆሸሸ ሥጋ አይወዱም። አህያው መንቀሳቀስ ፈለገ። ገመዱን ለመበጠስ ታገለ፣ ግን አልቻለም። ከዚያም ያ ከአህያ አፍንጫ በታች ያለው የሰው ከንፈር ተንቀሳቀሰ። እማማ! ሰለሞን ትንፋሹ ታፈነ። አህያው እያወራ ነው። እባክሽ አታርጂኝ፣ እኔ እኮ ደንበኛሽ ነኝ፣ እኔ እኮ ጋሽ በቀለ ነኝ አለ አህያው። ድምፁ ወፍራም ግን በእመም የሰለለ የሰው ድምፅ ነው። ሰለሞን ጋሽ በቀለን ያውቃቸዋል። የሰፈሩ ሽማግሌ፣ ከ2 ሳምንት በፊት ጠፋው ተብሎ ሲፈለጉ የነበሩት ሰው። አሁን እዚህ ተኝተው አህያ ሆነው ሊታረዱ እየተዘጋጁ ነው። እማማ ጸዳለ ሳቁ። ጋሽ በቀለ ነበርህ ድሮ ነው፣ አሁን ግን ራት ነህ። ሥጋህ ለሰለሞን፣ ለከበደ፣ ለአልማዝ፣ ለሁሉም ይጣፍጣቸዋል። አየህ፣ በረከቴ እኮ ይህ ነው። አንተ ትሞታለህ፣ እነርሱ ይበሉሃል፣ እነርሱም እንዳንተ ይሆናሉ። ክብሩ ለጌታዬ ነው። ሰለሞን ይህን ሲሰማ የከደመው የውሸት ደህንነት ተሰባብሮ ጠፋ። ሆዱ አመመው። አሁን የበላው ቁርስ የጋሽ በቀለ ወይንም የሌላ ሰው ሥጋ እንደሆነ ሲረዳ ሊያስታውቀው ፈለገ። በድንገት በክፍሉ ጥግ ላይ የባሉት ሌሎች ኪጆች ወይንም ቁጮች እንቅስቃሴ ተሰማ። ሰለሞን ዓይኑን ወደዛ አዞረ። በጨለማ ውስጥ 3 ሌሎች አህዮች ተቀምጠዋል። አንደኛው ገና እየተቀየረ ያለ ወጣት ነው። እጆቹና እግሮቹ አህያ መስለዋል፣ ግን ፊቱ አሁንም የሰው ፊት ነው። ያለቅሳል። ሌላኛው ሙሉ በሙሉ አህያ ሆኗል፣ ግን የሰው ጥንስ አለው። ጥቁር አስማት። ሰለሞን በሽኩሽታ ተናገረ። ሰውን ቀይራ መልሳ ለሰው የምትመግብ ጠንጧይ። እማማ ጸዳለ ሸሙት። ቀስ ብሎ አንገታቸውን አዞሩ። ፈገግታቸው ጠፋ። ፊታቸው እንደ ድንጋይ ደረቀ። አይኖቻቸው ልክ እንደ አዳኝ አውሬ በጨለማ አበሩ። ሰለሞን አሉ እማማ። ድምፃቸው ተቀይሯል። የሴት ድምፅ አይደለም፣ የብዙ ሰዎች ጩኸት አንድ ላይ የተደባለቀበት አስፈሪ ድምፅ ነው። ያለ ተራህ ገባህ፣ ገና አልደረሰብህም ነበር እኮ። ሰለሞን ወደ ኋላ ለመሸሽ ሞከረ። አንቺ ሰይጣን! እማማ ቢላውን አነሱ። እኔ እናት ነኝ፣ የምትወዱትን የምሸጣችሁ። ሱስ የያዛችሁ እኮ የእኔ ጥበብ አይደለም፣ የገዛ ወንድማችሁ ሥጋ ነው። ሰው የሰው ሥጋ ሲቀምስ አውሬነቱ ይነሳል። አየህ ሰለሞን፣ አንተም እኮ እየተቀየርክ ነው። ሰለሞን እጁን አየ። ቅድም ያየው ግራጫማ ቀለም አሁን ይበልጥ ደምቋል። የጣቶቹ ጫፍ እየጠጠረ ወደ ጥፍርነት ሳይሆን ወደ ጋማ ወይም ሁፍ እየተቀየረ ነው። አይ ሰለሞን ጮኸ። ድምፁ ግን ተሰነጠቀ። የሚል ድምፅ መሃል ላይ ገባ። ና ወደዚህ። እማማ ወደ እሱ ተጠጉ። ጋሽ በቀለ ብቻውን መሆን የለበትም፣ ዛሬ 2 ድግስ ይኖረናል። ሰለሞን በሕይወቱ ሮጦ የማያውቀውን ሩጫ ሮጣ። ወጥ ቤቱን አቋርጦ ወንበሮቹን እየገፋ ወደ ዋናው በር ተስፈንጠረ። እማማ ከኋላው ይከተሉት ነበር። የእርጅና ዕድሜያቸው ጠፍቶ በሚገርም ፍጥነት ይሮጣ ነው። አታመልጥም፣ በደምህ ውስጥ አለው ብለው ጮኹ። ሰለሞን በሩን በርግዶ ወደ ጎዳና ወጣ። መርካቶ ገና እየነቃ ነበር። ሰዎች ወደ ሥራ ይሯሯጣሉ። ሰለሞን ግን እብድ መስሎ ጮክ ብሎ እየተነፈሰ ወደ ፖሊስ ጣቢያ አቅጣጫ ሮጠ። እርዱኝ፣ እማማ ጸዳለ ሰው እያረደች ነው፣ ሰው በሊታ ናት ብሎ ለመጮህ ሞከረ። ነገር ግን ከጉሮሮው የሮጣው ቃል ለሰዎች አይሰማም ነበር። መንገድ ላይ የነበሩ ሰዎች ዞሮ አዩት። ይህ ሰውዬ ምነከው አህያ መስሎ ይጮኻል እንዴ ብለው ሳቁበት። ሰለሞን ጉሮሮውን ያዘ። ቆዳው ይበልጥ እያሳከከው፣ አጥንቱ እየተለወጠ፣ አእምሮ እየደፈረሰ መጣ።
የእማማ ጸዳለ እርግማን ስጋውን በበላው በሰከንድ ውስጥ እንደተጀመረ እና አሁን ፍጻሜው እንደደረሰ ተረዳ። በዚያች ቀን የመርካቶ ፖሊስ ጣቢያ በጩኸት ተናወጠ። ሰለሞን ምንም እንኳን መናገር ቢያክተው በምልክትና በለቅሶ ፖሊሶችን ወደ እማማ ጸዳለ ቤት መራቸው። ፖሊሶች ቤቱን ሲሰብሩት ያዩት ነገር በታሪካቸው አይቶት የማያውቁት ጉድ ነበር። በጓሮ መጋዘን ውስጥ 3 አህዮች ታስሮ ተገኙ። አንደኛው ግማሽ ሰው ግማሽ እንስሳ ነበር። እማማ ጸዳለ እጅ ከፍንጅ ተያዙ። ነገር ግን ሲያዙ አልተደናገጡም። ይልቁንም በዛው አስፈሪ ሳቃቸው እየሳቁ ልጆቼን ትራባላችሁ፣ ስጋውን በልተዋል፣ ሁሉም የኔ ናቸው እያሉ ነበር የተወሰዱት። ዜናው አዲስ አበባን አናጋ። ጋዜጦች፣ ሬዲዮዎች፣ ማህበራዊ ሚዲያዎች ስለ ሰው በሊታዋ እማማ ጸዳለ አወሩ። ምግብ ቤቱ በፖሊስ ታሸገ። ህዝቡ ተረጋጋ። ክፉዋ ሴት ተያዘች። አሁን ሰላም ነው ተባለ። ግን ሰላም አልነበርም። ለሰለሞንና ለእማማ ጸዳለ ደንበኞች ይህ የፍርድ ቤት ጉዳይ ሳይሆን የህይወት ፍጻሜ ጅምር ነበር። ሳምንታት አለፉ። ሰለሞን ከሆስፒታል ወጣ። ሐኪሞቹ የአእምሮ ጤና ችግር ነው እንጂ አካላዊ ለውጥ የለም አሉት። ነገር ግን ሰለሞን እውነቱን ያውቃል። ሐኪሞቹ ሊያዩት የማይችሉት ግን እሱ የሚሰማው ለውጥ በደም ስር ውስጥ እየተረማመደ ነው። አንድ ምሽት ሰለሞን በመኝታ ክፍል ውስጥ መስታወት ፊት ለፊት ቆመ። ሸሚዙን አውልቆ ጀርባውን አየ። በአከርካሪ አጥንቱ ላይ ግራጫማ ፀጉር ማብቀል ጀምሯል። ጆሮቹ ጫፋቶች ሆሏል፣ ወደ ላይም ረዝሟል። ሰለሞን በእጁ ዳሰሳቸው። ስሜቱ የሚሰከትት ነበር። የሰው ጆሮ ልስልሴ የላቸውም። ተንካራና ሻካራ ሆኗል። አፉን ከፈተ። ግዱ እየሸሸ ጥርሶቹ እየረዘሙና እየጠነከሩ መጥተዋል። ምላሱ ወፍራም ሆኗል። እግዚአብሔር ሆይ አለ ሰለሞን። ነገር ግን ድምፁ የሚል ድምፅ መሃል ላይ ገባ። በድንገት ሆዱን በረሃብ ቆረጠው። ምግብ ፈለጋ፣ ግን እንጀራ አይደለም፣ ሳር ፈለጋ፣ ወይንም ጥሬ ስጋ። ሰለሞን ራሱን መቆጣጠር አቃተው። እግሮቹ ተነቀጠቁ እና ወደፊት አዘነበለ። እጆቹ መሬቱን ነኩ። አሁን በአራት እግሮቹ ቆሟል። በዚህ ሁኔታ ሲቆም ህመሙ ጠፋለት። ወገቡ ተመቸው። አከርካሪው ትክክለኛ ቅርጹን ያገኘ መሰለው። ከጉሮሮ የወጣው ድምፅ አሁን የማያሻማ ነበር። ሙሉ አህያ ጩኸት። በዚያች ሌሊት ሰለሞን ብቻ አልነበረም። በአዲስ አበባ ውስጥ በመቶዎች የሚቆጠሩ የእማማ ጸዳለ ደንበኞች በየቤታቸው ሆነው ተመሳሳይ ለውጥ እያጋጠማቸው ነበር። አንዳንዶቹ ሚስቶቻቸውን አስደንግጠዋል፣ አንዳንዶቹ ልጆቻቸውን አስፈርተዋል። እማማ ጸዳለ እስር ቤት ቢሆኑም ስራቸው ግን አላቆመም። የሰጧቸው ስጋ በደም ስራቸው ውስጥ እየፈላ የሰውነትን ቅርጽ እየቀየረ የሰፈሩን ሰው ወደ አዲስ የመንጋ እየቀየረ ነበር። ሰለሞን ወደ መስታወቱ ሆዶ ወደ ውጭ ተመለከተ። ሙሉ ጨረቃ ወጥታለች። በጨረቃዋ ብርሃን የራሱን ችሎ ግዳሩ ላይ አየ። ችሎ የሰው አይደለም፣ የአህያ ችሎ ነው። ሰለሞን አንገቱን ወደ ሰማይ አቀንና በረጅሙ ጮኸ። የከተማው ሽጎች በድንጋጌ በመጮህ ጀመሩ። እርግማኑ ገና መጀመሩ ነበር።